ጳውሎስ ትኩረቱ ኢየሱስ የእግዚአብሔርም ሰው መሆኑ ላይ አይደለም፣ የሰው ሰው መሆኑም ላይ አይደለም። ጳውሎስ ግቡ አንድ ነው። ዛሬ በጥቂት ደቂቃ ማወራችሁ ምን መሰላችሁ? ክርስትና እንዴት እንደሚኖር ነው። ምዕራፍ 1 ላይ የምታገኙት ክርስትና ምን ማለት ነው ምንድነው ነው። ምዕራፍ 2 ላይ የክርስትና መለኪያው የክርስትና ምሳሌው ማን ነው ይልና ኢየሱስን ያመጣል። ምዕራፍ 3 ላይ ኢየሱስ ብቻ አይደለም ክርስትናን እኔም ኖሬዋለሁ ብሎ ራሱን ምሳሌ ያደርጋል። ምዕራፍ 4 ላይ ደግሞ የፊልጵስዩስ ቅዱሳን ከዚህ በኋላ እናንተ ደግሞ ክርስትና ኑሩ ብሎ ይነግራቸዋል። ይህንን መልእክት ሲጽፍ የቁም እስረኛ ነው። በዚህ የቁም እስር ሆኖ ነው ቅድም እንዳልኳችሁ 3 ደብዳቤዎችን የጻፈው። እንደው ሲከሱት ምን አሉ መሰላችሁ? ፍርድ ቤት አቆመው። ምንድነው ጥፋቱ ሲባል ይሄ ሰውዬ አሉ በሃይማኖታችን ላይ በሽታ ሆኖብናል አሉ። በጣም ፈጣን ነበረ። ኤፌሶን ገባ ሲሉት ቆላሲስ ነው፣ ቆላሲስ ገባ ሲሉት ፊልጵስዩስ ነው፣ ፊልጵስዩስ ገባ ሲሉት ሮም ነው። መያዝ አቃታቸው። ይሄ ሰውዬ በሽታ ነው የሆነብናል። ነገስታቶች እስኪደነግጡ፣ የአይሁድ ሃይማኖት እስኪንቀጠቀጥ አንድ ሰው በእግርና በመርከብ ብቻ ተጉዞ በፌስቡክ በዩቲዩብ አሁን በአውሮፕላን በመናምን ማናመጣውን ተጽዕኖ አመጣ። እንዴት አመጣው ይሄን ሁሉ ተጽዕኖ? እንዴት ቢሰብክ ነው እንደዚህ ከተማ የነቀነቀው? የፊልጵስዩስ መልእክት ምዕራፍ 1 ከቁጥር 21 ያለውን የጌታን ቃል አነበዋለሁ። እንደዚህ ይላል። በጌታ በኢየሱስ ስም አነበዋለሁ። ከቁጥር 20 ጀምሮ በምንም አይነት መንገድ አፍሬ እንዳልገኝ ጽኑ ናፍቆትና ተስፋ አለኝ። ነገር ግን እንደ ወትሮ ሁሉ ዛሬም በሕይወትም ሆነ በሞት ክርስቶስ በስጋዬ እንዲከብር ሙሉ ድፍረት ይኖረኛል። ለኔ መኖር ክርስቶስ ነው፣ ሞትም ማትረፍ ነው ይላል። ጌታ ይባረክ። አዲስ ኪዳን ላይ ጳውሎስ ከጻፋቸው 14 መልእክቶቹ መካከል ወይንም 13 ከሚሆኑ መልእክቶቹ መካከል አንዱ የፊልጵስዩስ መልእክት ነው። የፊልጵስዩስን መልእክት ሲጽፍ ከፊልጵስዩስ ደብዳቤ ጋር አብሮ የተጻፉ 3 ደብዳቤዎች አሉ። ከዚህ ደብዳቤ ውጪ በአንድ ጊዜ የተጻፉ በአንድ ሰሞን የተጻፉ ከአንድ ቦታ የተላኩ 3 ደብዳቤዎች አሉ። ኤፌሶን፣ የፊሊሞናና የቆላሲስ ደብዳቤ ፊልጵስዩስን ጨምሮ አንድ ላይ የተላከ ደብዳቤ ነው እና ጳውሎስ ይህንን መልእክት ሲጽፍ በኋላ የተወሰነ ነገር አነሳለሁ። እስረኛ ነበር፣ የቁም እስረኛ ሆኖ ነው የጻፈው። ወደ መልእክቴ ከመግባቴ በፊት የፊልጵስዩስ ቤተክርስቲያን ራሷ የተተከለችው በጳውሎስ አገልግሎት ነው። ሐዋርያው ጳውሎስ የተከላት ቤተክርስቲያን ናት። የዛ ጊዜ ታውቃላችሁ ወንጌልም ገና እየጀመረ ያለበት ጊዜ ነው። የሐዋርያ ሥራ መጽሐፍ የሚተርከው ይሄን ነው። ጌታ ኢየሱስ ክርስቶስ የወንጌሉን አደራ ለሐዋርያቱ ሰጥቶ ከሄደ በኋላ ሐዋርያቱ ይህንን ወንጌል ከኢየሩሳሌም በይሁዳ በሰማርያ አድርገው አይደል እስከ ምድር ዳርቻ የሚሄዱበት ጊዜ ነበር። ጳውሎስ ከመምጣቱ በፊት የወንጌል አገልግሎት በብዛት ያካለለው ኢየሩሳሌምንና የሰማርያን አካባቢ ብቻ ነበር። ሁላችንም እንደምናውቀው ጳውሎስ ሐዋርያ ሥራ ምዕራፍ 9 ላይ በደማስቆ መንገድ በተገናኘው ብርሃን ኢየሱስ ክርስቶስን ከተቀበለው በኋላ የወንጌል አገልግሎቱ በጣም ሰፋ። በጣም ከሌሎቹ ይልቅ ወንጌልን ወደ ዓለም ሁሉ ይዞ የሚሄድ ሰው ሆነ። ጌታ እንደዚህ ያርጋችሁ። በቃ ከኖርና አይቀር ወንጌል በእኛ ቢያንስ አንድ እርምጃ ፈቀቅ ይበል እና ጳውሎስ በጣም በእግዚአብሔር መንግስት ምናልባት ብዙዎቻችን ቸርች ስንሄድ ብዙ ጊዜ የምንሰማው ስም ጳውሎስ ነው። በጣም የምናውቀው ስም ነው። ምክንያቱም በታሪክ በ2000 ዓመታት የቤተ ክርስቲያን ታሪክ እንደ ጳውሎስ ያገለገለ እንደ ጳውሎስ ተጽዕኖ የፈጠረ ሰው የለም። በጣም ኃይለኛ ተጽዕኖ ፈጥሯል እና ጳውሎስ ሐዋርያ ሥራ ምዕራፍ 16 ላይ ሁላችንም መጽሐፍ ቅዱስ ስናነብ ወደ ኤፌሶን ወይንም ወደ እስያ አውራጃ ለመሄድ ፈልጎ ነበር። ነገር ግን መንፈስ ቅዱስ ከለከለው ይላል። ወንጌል ሊሰብክ ሲል ነው የከለከለው። ከዛ ወደ ቢታንያ አካባቢ ደግሞ ለመሄድ ፈለገ። ወደዛም እንዳይሄድ የኢየሱስ መንፈስ ከለከለኝ አለ። ከዛ ግራ ገባው ጳውሎስ። መንፈስ ቅዱስ ለመሄድ ወደሚፈልግበት ቦታ ሁሉ እንዳይሄድ እየከለከለው ነው። ወደ እስያ ሊሄድ ሲል ከለከለኝ አለ። ወደ ቢታንያ ደግሞ ወንጌል ልስበክ ሲል አሁንም አትሂድ አለ። ከዛ አንድ ህልም አየ ይላል ተኝቶ። ምን አይነት ህልም አየ? መቄዶንያ ወደሚባል አውራጃ አንድ ሰው ጳውሎስ ሆይ እርዳና ተሻገርና እርዳን ሚል ሲጮህ ሰማው በህልም። ከዛ ሲነቃ አንድ ነገር አለ። ጌታ ወደ መቄዶንያ እንድንሄድ ፈልጓል ማለት ነው ብሎ ጳውሎስ ወንጌል ይዞ ወደ መቄዶንያ አውራጃ ሄደ። የመቄዶንያ ከተማ አውራጃ ዋና ከተማ ደግሞ ፊልጵስዩስ ናት። ወንጌል ለመጀመሪያ ጊዜ ወደ አውሮፓ የገባው ፊልጵስዩስ ነው። ከዚህ በፊት እስያ አካባቢ ነበር ወንጌል የተሰበከው። ለመጀመሪያ ጊዜ አውሮፓ ከተማ ወንጌል የተቀበለው ፊልጵስዩስ ነው። ፊልጵስዩስ ታውቃላችሁ እንደ ሌሎቹ ከተሞች እና እንደ ሌሎቹ ሀገራት ምኩራብ የለም። አሁን
ጳውሎስ ብዙ ጊዜ የሚያደርገው መጀመሪያ እንደዚህ አይነት ምኩራብ ላይ የሚሰበሰቡ ሰዎችን ያገኝና ጥቂትም ይሁን ብዙ ለነሱ ነው የሚሰብከው። ከዛ በኋላ ገበያ ላይ ይሰብካል። ከዛ እንደሱ ነበር። ፊልጵስዩስ ላይ ግን ምኩራብ ስለሌለ ወደ ወንዝ ዳር ወረደ ይላል። ወደ ወንዝ ማዶ ወርዶ ሴቶችን አገኘ አይደል? የሴቶች ጉባኤ ነበረ። እዛ መሃል ሲሰብክ አንዲት ሊዲያ የተባለች የሐር ሻጭ በጣም ባለጠጋ ናት። መንፈስ ቅዱስ የእሷን ልብ ከፈተው ይላል። ጳውሎስ የሚናገረውን አስተውላ እንድትቀበል። ከዛ ጳውሎስ ያወራ፣ ሊዲያ ልቧ ተከፈተ። በክርስቶስ የመጀመሪያ አማኝ ሊዲያ ናት። ፊልጵስዩስ ላይ ጌታን ተቀበለች። ወደ ሊዲያ ቤት ሄዱ። በሊዲያ ቤት አምልኮ ተጀመረ። የመጀመሪያ ቸርች የተጀመረው በኤፌሶን ከተማ ሊዲያ ቤት ነው። የቤት አምልኮ ተጀመረ። እዛ የሚገርማችሁ ሐዋርያው ጳውሎስ ፊልጵስዩስ ከተማ ላይ በጣም ወንጌል እንዲስፋፋ ያደረገው ሌላው አጋጣሚ ምንድነው? ወንጌል ሲያገለግል አንዲት ይላል መጽሐፍ፣ እናንተ ሐዋርያት ሥራ 16 አንብቡ። የሟርት መንፈስ ያለበት የምትጠነቁል ግን በጥንቆላ የምትተነብይ ይላል። ብዙዎችን ከተማዋ ላይ ባለጠጋ ያደረገች። እላዩዋ ላይ የሟርት መንፈስ ነው ያለው፣ እላዩዋ ላይ የጥንቆላ መንፈስ ነው ያለው። ግን ብዙ ሰዎችን እየተነበየች እየጠነቆለች ባለጠጋ አድርጋለች ይላል። ከዛ ጳውሎስ መምጣቱን ሰምታ ብዙ ቀን፣ አንድ ቀን አይልም፣ ሁለት ቀን አይልም፣ ሶስት ቀን አይልም፣ አያሌ ቀን ሲገባ ከኋላው ናት። ማታ ወደ ቤት ሲመለስ አገልግሎ ከኋላው ናት። ጠዋት ሊያገለግል ሲወጣ ከኋላው ናት። አያሌ ቀን እየተከተለች እንዲህ ትላለች፣ ጳውሎስንና ሲላስ እነዚህ የልዑልን የእግዚአብሔርን መንገድ የሚያወሩ የእግዚአብሔር ሰዎች ናቸው ትላለች። ጳውሎስ ትኩረቱ ኢየሱስ ነው። የእግዚአብሔርም ሰው መሆኑ ላይ አይደለም፣ የሰው ሰው መሆኑም ላይ አይደለም። ጳውሎስ ግቡ አንድ ነው። እንዲህ ዛሬ ልባርካችሁ፣ ቀኛችሁን ከፍ አድርጉ፣ በመንፈስ ሆናችሁ ሻላ ቦራ ባረኳችሁ። አይናችሁ ኢየሱስ ላይ ይተካል። ስሙ፣ በደንብ ስሙ። ለመሰላችሁ ይኸውላችሁ፣ በደንብ አድምጡ። ሰይጣን ጳውሎስን ያልፈተነው ፈተና የለም። ወደዚህ ከተማ ከመግባቱ በፊት ሊስጥራን የሚባል ከተማ ላይ ሲያገለግል ገሎታል ሰይጣን። ትዝ ይላችኋል። ሊስጥራን ከተማ ከተወለደ ጀምሮ መራመድ ማይችል ሽባ ሰውዬ እየሰበከ ጳውሎስ አየው፣ ይድን ዘንድ እምነት እንዳለው አየው ይልና እልሃለሁ ተነሳ። በጣም የሚገርማችሁ እጅ አልጫነበትም፣ ደግፋችሁ አንሱት አላለም። ሲወለድ እግር የለውም፣ ሽባ ሲወለድ ጀምሮ ተነስ ሲለው የሚገርማችሁ ዘሎ ቆመ ይላል። ከጳውሎስ አፍ የወጣው ቃል ኃይል ነበር እና ሰውየውን አዘለለ ወደ ላይ። ከዛ ዘሎ ሲመጣ እግር በቀለ። የሚገርማችሁ በኢየሱስም እንኳን አላለ፣ ተነስ ነው ያለው። ለዛ ነው ሰዎቹ በኢየሱስም ስላላለ አምላክ ስጋ ለብሶ መጣሉ። ይሄ ሰው አይደለም ብለው በእነሱ ቋንቋ ባርናባስን ዲያ፣ ጳውሎስን ሄርሜን ብለው መሰውያ ይዘው ኮርማ አስከትለው እንሰዋላችሁ አይደል ያሉት። ሰው አይደለም አሉ ጳውሎስን፣ አምላክ ነው አሉ። የሚገርማችሁ ልብሳቸውን ቀደው ይላል። እኛ ሰው ነን፣ እኛ እንደናንተ ተራ ሰው ነን። የሚያድነው ኢየሱስ። እንዲህ አይነት ትውልድ ያርገን። እኔ አሁን ከዚህ በኋላ በምድራችን ላይ እግዚአብሔር አንድ እሳት ያንድድ፣ አንድ ክብር ያውርድ፣ እሱን ደብቆ ኢየሱስን የሚያሳይ አምላክ ነህ እንኳን እስኪባል ቢከብድም እሱን ሰውሮ እኔ ተራ ነኝ የሚያድነውስ አጃሎባ ራዲያ በኢየሱስም ይሄ መንፈስ ዛሬ ያገኛል። ከዛ በኋላ የሚገርማችሁ ኢየሱስ ያድናል ካላቸው በኋላ ሰዎቹን አይሁዶች አስቷቸው ይላል በድንጋይ ወግረው ጳውሎስን ገደሉት። አምላክ ነው ያሉ ሰዎች ገደሉት ይላል። እዛ ከከተማ ተሸክመውት ሬሳ ሆኗል። መቼም የሞተ አረጋግጠው ትንፋሽ ወጥቷል። ተሸክመው ከከተማ ውጪ ጣሉት ይላል። ደቀ መዛሙርት ከበው ቆመው ነበር ይላል። ጳውሎስ ሞቷል። እዛ እያለቀሱ ወየው ጳውሎስ አገልግሎት ገና ሳይጀምር ሞተ እያሉት ብድግ አለ። አሜን በል። ከተነሳ በኋላ የሚገርማችሁ የቆሙ ሰዎች እንዴት ናችሁ? አይዟችሁ አልሞትኩም ና አላለም። መጽሐፍ ይዞ ከተማ ገባ ይላል። እንደገና ለገደሉ ሰዎች ለመስበክ እድሜ ከተጨመረ ነገ ከተሰጠ እንደገና ነገን ካየን አይባክን ኢየሱስን እያወራን ይለቅ። ሞቶ ተነስቶ አያርፍ። ሞቷል እኮ ግን የተነሳ ሁለት ነፍስ ስላለ አይደለም። መልእክት አላለቀ። ኢየሱስ ውስጡ አላለቀ። ኢየሱስን ያልጨረሰ ሰው ቢሞትም ይነሳል። ሰይጣን አሁን እንዴት ያቆመው? አምላክ ነው ብሎ አድንቆትም ሰግዶለትም አልቻለም።
በድንጋይ ወግሮ ገሎትም አልቻለም። ስለዚህ አሁን ሲስተም ልቀይር ብሎ አድንቆ ማድነቅ ጀመረ። እግዚአብሔር ሰው እያለ መጣ። ሰይጣን እኮ ፊልጵስዩስ ላይ እያደነቀው መጣ። ለምን ትንሽ በቃ ለካኔ አይነት እንዲህ። ጳውሎስ ደግሞ ምንም አላችሁ ጉዳይ አይደለም፣ ትኩረቱ ኢየሱስ። ከዛ በኋላ የሚገርማችሁ ፊልጵስዩስ ከተማ ላይ ከአያሌ ቀን በኋላ መንፈሱ ተበሳጨበት እና ሴትዮዋ ዞር ብሎ መንፈሱን እንዲያለው ይላል፣ ከሴትዮዋ ውጣ አይደል ያለው። የሚገርማችሁ መንፈሱ ይላል ኢሚዲየትሊ ከሴትዮዋ ላይ በኃይል ወጥቶ ሄደ። ሴትዮዋ ተፈታች። የሚገርማችሁ በደንብ ስሙኝ፣ የተፈታችው ሴትዮዋ ብቻ አይደለችም፣ ከተማ ተፈታ። ከአንዲት ሴት አይደለም አጋንንት ሄደው፣ ከተማይቱን ያሰረው የአጋንንት ጉልበትና መንፈስ ከተማ ለቆ ወጣ። ጌታ ሆይ ዛሬ በኢየሱስም በዚህ ጉባኤ ለዚህ ህዝብና ለኔ ጸልያለሁ። ከተማ የሚፈቱ ይነሱ፣ ትውልድ የሚፈቱ ይነሱ፣ እርግማን የሚሰብሩ ይነሱ፣ ትውልድ የሚያስለቅቁ ይነሱ። ከዛ በኋላ የሚገርማችሁ ፊልጵስዩስ ላይ ወንጌል በኃይል ተሰበከ። ትልቅ ቸርች ፊልጵስዩስ ላይ ጳውሎስ ተከለ። ከዛ በኋላ የፊልጵስዩስን ከተማ ለቆ ጳውሎስ አገልግሎቱን ቀጠለ። እስር ቤት ጣሉት። ከታሰረ በኋላ መጽሐፍ ቅዱሳችን እንደሚናገረው ወደ እስር ቤት ከተጣለ በኋላ ከሲላስ ጋር ሲዘምሩ የወይኑ መሰረት ተናወጠ። ከዛ በኋላ ወደ ተሰሎንቄ በእግራቸው ተጉዘው ሄዱ። ከዛ ከሄደ በኋላ ከ10 ዓመት እንደዛ ከዛ ብዙ ዓመት ከቆየ በኋላ ለፊልጵስዩስ ቤተክርስቲያን ለተከላት ቤተክርስቲያን መልእክት ይጽፍላታል። ዛሬ በጥቂት ደቂቃ ማወራችሁ ምን መሰላችሁ? ክርስትና እንዴት እንደሚኖር ነው። ምዕራፍ 1 ላይ የምታገኙት ክርስትና ምን ማለት ነው ምንድነው ነው። በቃ ይሄንን ነው የሚጽፈው። ምዕራፍ 2 ላይ የክርስትና መለኪያው የክርስትና ምሳሌው ማን ነው ይልና ኢየሱስን ያመጣል። ምዕራፍ 3 ላይ ኢየሱስ ብቻ አይደለም ክርስትናን እኔም ኖሬዋለሁ ብሎ ራሱን ምሳሌ ያደርጋል። ምዕራፍ 4 ላይ ደግሞ የፊልጵስዩስ ቅዱሳን ከዚህ በኋላ እናንተ ደግሞ ክርስትና ኑሩ ብሎ ይነግራቸዋል። ይሄንን መልእክት ሲጽፍ እስረኛ ነው፣ የቁም እስረኛ ነው። መጽሐፍ ቅዱሳችን ላይ የተለያየ ቦታ 4 አይነት እስሮች እንዳሉ እናያለን። ለምሳሌ በእኛ ዘመንም ያለው ሰዎች ወይን ቤት ይገቡና ማረሚያ ቤት ገብተው የሚወጡበት እስር አለ። የዛኔ ሁለተኛው እስር ሰዎች በጣም አደገኛ ወንጀል ሲሰሩ ደሴት ላይ ይጣላል። ልክ ሐዋርያው ዮሐንስ ራእይን ሲጽፍ የታሰረው እስራት ደሴት ያው ሁላችንም የምናውቀው ቦታ ነው። ከባህር መካከል ያለ ጫካ ነው። አራዊት የሚኖሩበት ቦታ ነው። ለሰው ልጅ መኖሪያ አይደለም። በጣም ብርዱ ከባድ ነው። የመጨረሻ ወንጀል የሰራ ሰው ነው እዛ የሚጣል። ሐዋርያው ዮሐንስ ደሴት ላይ ሲጣል 90 ዓመት አልፎታል። በጣም ካረጀ በኋላ ነው ፍጥሞ ደሴት ላይ ተጣለ። የሚገርማችሁ ዮሐንስ ብቻ ነው መጽሐፍ ቅዱሳችን ላይ ፍጥሞ ደሴት ላይ ታሰረ። ሌላኛው ሐዋርያው ጳውሎስ የታሰረው የማመርታይን እስር የሚባል እስር አለ። የማመርታይን እስር ማለት የጨለማ ቤት እስር ነው። ሮማውያን ያኔ በጣም ኃይለኛ ወንጀለኞችን የሚያስሩበት እስር ነው። ከመሬት በታች ቤት ይሰራል። ቤቱ ዳርክ ነው፣ የመጨረሻ ጨለማ ነው። ሰዎች ከዛ ክፍል የሚወጡት ለግርፋትና ምግብ ለመብላት በቀን አንዴ ነው። እና እሱ ጨለማ ቤት የታሰረው ጳውሎስ ሁለተኛ ጢሞቴዎስን ሲጽፍ ነው፣ የመጨረሻ መልእክቱን ሲጽፍ። አሁን ፊልጵስዩስን ሲጽፍ የታሰረው እስራት የቁም እስር ነው። የቁም እስር ማለት መንቀሳቀስ ይችላል ፊልጵስዩስ ላይ። ከፊልጵስዩስ ግን ወጥቶ ከተገኘ ይገደላል እና ወታደሮች ዙሪያ ቀጥረው ይጠብቁታል። እና ሮም ላይ በቁም ታስሯል። በዚህ የቁም እስር ሆኖ ነው ቅድም እንዳልኳችሁ 3 ደብዳቤዎችን የጻፈው። ለምንድን ነው ጳውሎስ በቁም የታሰረው? ይህንን ካወራው በኋላ ወደ መልእክት ይመጣል። በቁም እንዲታሰር ያደረገው 2 ምክንያት ነው። አንደኛው በዛ ዘመን የነበረው የአይሁድን ሃይማኖት በኃይለኛው እየገለበጠው ነበር። የዛ ጊዜ አይሁዶች ታውቃላችሁ ስለ እምነታቸው ስለ ኢየሱስን ሰቅለዋል። አሁን ግን የኢየሱስን አዳኝነትና ጌትነት በመላው ዓለም በመላው አህጉር ከአይሁድ ሃይማኖት በሚበልጥ ፍጥነት ጳውሎስ እያስፋፋው። እንደው ሲከሱት ምን አሉ መሰላችሁ? ፍርድ ቤት አቆመው። ምንድነው ጥፋቱ ሲባል ይሄ ሰውዬ አሉ በሃይማኖታችን ላይ በሽታ ሆኖብናል አሉ። በጣም ፈጣን ነበረ። ኤፌሶን ገባ ሲሉት ቆላሲስ ነው፣ ቆላሲስ ገባ ሲሉት ፊልጵስዩስ ነው፣ ፊልጵስዩስ ገባ ሲሉት ሮም ነው። መያዝ አቃታቸው። ይሄ ሰውዬ በሽታ ነው ይሆንብናል። ከዛ ሁለተኛው ክስ የዛ ዘመን ኢምፔሪየር ቄሳር ኔሮ ነው። ኔሮ
የመጨረሻው በዓለም ታሪክ ታይቶ የማይታወቅ ጨካኝ ንጉስ፣ የመጨረሻው ጨካኝ ንጉስ። ከቤተ መንግስቱ እስከ ይሄ ትርኢት የሚታይበት ቦታ አንድ ወጥ አስፋልት አለ እና አስፋልቱ ላይ ማታ ማታ እንጨት ሰቅሎ እንጨቱ ላይ ሰዎችን በሚቀጣጠል ነገር ይቀባና ይሰቅላቸውና ማታ ማታ እንደ ዲም ላይት ነው የሚያየው። በጣም አሰቃቂ ጨካኝ ሰው ነው ኔሮ። ለመጀመሪያ ጊዜ ሰውን ከአውሬ ጋር ያታገለ ንጉስ ኔሮ ነው። ክርስቲያኖችን ያሰልፍና ዛ አሰልፎ በሰልፍ ይገባሉ ተራ እየጠበቁ። ዛ የተራቡ ነብሮች የተራቡ አንበሶች ይጠብቋቸዋል። ታውቃላችሁ የካታኮምቦ ሰማዕታት የሚለው መጽሐፍ ላይ አንድ የሮም ጀነራል ጌታን የተቀበለው ክርስቲያኖች እየተበሉ አይቶ ነው። ምንድነው ጌታ እንድትቀበል ያደረገው ሲባል ተሰልፎ ሲገቡ አለ ይዘምራሉ። ለምግብ ተሰልፈ እንደነሱ አትደሰት። ለወደደን ከኃጢአታችን በደሙ ላጠበን ለአባቱና ለአምላኩ መንግስት ላደረገን ለታረደው በክብር ይሁን። ኢየሱስን የእውነት የመራ ይሄ ዘመን ይምጣ። እንደገና ክርስትና በዘመናችን በኃይል ይነሳ። ባካችሁ ጩሁና ኢየሱስ በሉ። አንደበታችሁን ለዚህ ስም አትቆጥቡ፣ ድገሙና ኢየሱስ በሉ። በዚህ ጨካኝ ንጉስ ጊዜ ነው ጳውሎስ የኖረው። ራሱ ኔሮ ነው ጳውሎስን አንገቱን የቆረጠው። ታውቃላችሁ አደባባይ ላይ ወንጌል አልተውሲ ማመርታይ ክፍል ላይ ነው የተቆረጠው ይባላል። ጳውሎስ ሮማዊ ስለሆነ አልተሰቀለም። ሮማዊ ዜጋ ያልሆኑ ለምሳሌ ጴጥሮስ ተዘግዝቆ ነው የተሰቀለው። እንድሪያስ የተባለው የጴጥሮስ ወንድም እንደዚህ በኤክስ ክሮስ ነው የሞተው። እንደዚህ ቶማስ በዘይት ተወግቶ በፈላ ዘይት ውስጥ ነው የሞተው። ሁሉም ጥሩ ሞት የሞተ የለም አይደል? በርተሎሜዎስ ወይ ናትናኤል ምንለው ታሪክ እንደሚነግረው ከሆነ በሚስማር መሬት ላይ አጣብቀው ሰውነቱን እንዲህ እየቀፈፉ ማለት ነው እንዲህ በፈላ ዘይት ያላቀቀ ነው የገደለው። ኔሮ ጨካኝ ሰው እና ጳውሎስን አርዷል። ይሄ ንጉስ ምንድነው የሚፈልገው ካላችሁ እኔ ጌታ ነኝ ነው የሚለው። እሱ በቃ ይሄን ነው የሚፈልገው፣ ሌላ አይፈልግም። ጳውሎስ ከገባ የቄሳር ጌትነት ይቀርና የኢየሱስ ጌትነት ከፍ ይላል። እሱ ከገባ ቄሳር ጌታ ነው የሚሉ ሰዎች ይተውና በዘመኔ ይሆናል፣ በምድሬ በኢትዮጵያ ይሆናል። እኔ እየተነበይኩ እኮ ነው፣ በመንፈስ እየተናገርኩ ነው። ይሆናል ካላችሁ እስኪ አንዴ ለቀቅ አድርጉና ኢየሱስ በሉ። ይሄ ንጉስ ማቆም አቃተው ጳውሎስን። አንድ ጳውሎስ ታውቃላችሁ ስለ ራሱ ሁለተኛ ቆሮንቶስ ላይ ሲናገር እኔ ሲያዩኝ አለ ሰውነቴ ደቃቅ ነው። እንደዚህ ግባ የሚባል እኮ ሲናገርም ብዙ እኮ አይደለም፣ ግን ከሰበከ ከተማ ወደ ጌታ መምጣቱ ግድ ነው። ታውቃላችሁ እቺ ነግሬ ልለፍ። ሉቃስ ዶክተርም ስለነበረ ሐኪምም ስለነበረ ሁሉም ቦታ ሪፖርት ሲጽፍ ነፍሳትን ይቆጥራል። ዛሬ ጌታን የተቀበለ ሰው 3000 ነው ይላል። አሁን ደግሞ በነጋታው በተደረገው ወንጌል ስርጭት 5000 ሰው ወደ ጌታ መጣ ይላል። አንድ ቀን ከጳውሎስ ጋር አገልግሎት ከጀመረ በኋላ ሲቆጥር ይጠፋል። 3000 5000 6000 በቃ ምን አስቸገረኝ ብሎ የከተማ ጥቂት ሰው ሲቀር ወደ ጌታ። እንዲህ አይነት ዘመን ይምጣ። ጌታን የምጠይቀው አንድ ጸሎት አለ። ኢትዮጵያ ውስጥ የመዳን ዜና ምድሪቱን ያጨናንቅ። 100,000 ሰው ዳነ፣ 200,000 ሰው ዳነ። ስቴዲየሙን የሞላ ሰው ወደ ጌታ መጣ። አማኝ ናችሁ? አሜን በሉ። እና አሁን ማካፈላችሁ ሐዋርያው ጳውሎስ ይህንን ሁሉ ተጽዕኖ ያመጣበትን ሚስጥር ነው። በምንድነው ይሄ ሁሉ ተጽዕኖ የመጣው? ነገስታቶች እስኪደነግጡ፣ የአይሁድ ሃይማኖት እስኪንቀጠቀጥ፣ አንድ ሰው ፌስቡክ በሌለበት ዩቲዩብ በሌለበት ዘመን፣ አውሮፕላን መርከብ መኪና በሌለበት ዘመን በእግርና እንደው ብዙ ጊዜ ስለሚያመው ጳውሎስ በመርከብ አይሄድም። ሐዋርያ ሥራ ስታጠኑ በእግር ይቀድማቸው ነበር ይላል። በእግር ነው ብዙ የሚሄደው። ሩቅ ከሆነ ነው በመርከብ የሚሄደው። በእግርና በመርከብ ብቻ ተጉዞ በፌስቡክ በዩቲዩብ አሁን በአውሮፕላን በምናምን ማናመጣውን ተጽዕኖ አመጣ። እንዴት አመጣው ነው? በደንብ ስሙኝ። እንዴት አመጣው ይሄን ሁሉ ተጽዕኖ? እንዴት ቢሰብክ ነው እንደዚህ ከተማ የነቀነቀው?